ሰላም እንዴት ናችሁ ፋሚሊዎቼ? ደህና ናችሁ ወይ? አይኖ በጣም ረጅም ጊዜ ጠፋሁኝ። ዛሬ በአዲስ ቪዲዮ ነው የመጣሁላችሁ። ይሄ ቪዲዮ በአብዛኛው ለሴቶች የሚሆን ነው። እንግዲህ ወንዶች የምታዩት ከሆነ ለሚስቶቻችሁ፣ ለእህቶቻችሁ እንዲሁም ደግሞ ለእናቶቻችሁ መግዛት ትችላላችሁ። እንግዲህ እንደምታዩት እኔ በጣም ብዙ ሂማኔሮች እጠቀማለሁ። ዛሬ ግን በጣም የወደድኩትና ለእናንተ ይጠቅማችኋል ብዬ ያሰብኩትን ያመጣውላችሁ። ዩናይስ ሄር ይባላሉ። በጣም ቆንጆ ኳሊቲ ያላቸውን ጸጉሮች ነው የሚሰሩት። 100% ሂማኔር ነው። እዛ ላይ ሲመጣ እንደዚህ ነው ፓኬጁ። ዊግ ኬፕ አለው፣ የራሱ የሆነ የዊጋችሁን የምትይዙበት እቃ አለው። በጣም ቆንጆ ቆንጆ ክሊፖች አሉት። አሪፍ ነው። እንደዚህ ሆኖ ነው የሚመጣው። እንደምታዩት ዊግ ኬፑም ኤችዲ ነው። ስለዚህ ምንም አይነት ውስጥ የምታረጉትን ነገር አያሳይም ማለት ነው። እንግዲህ እንደነዚህ አይነት ዊጎችን ስታረጉ በደንብ አርጋችሁ ጸጉራችሁ እንደዚህ ማስያዝ ይኖርባችኋል፣ ወይም ደግሞ ወደ ኋላ ሹሩባ መስራት ይኖርባችኋል ማለት ነው። ምንም አይነት ዊጉን ስታረጉ ከፍ እንዳይል ይረዳል ማለት ነው። ሶ ዊጉ ይሄን ይመስላል። 100% ሂማኔር ነው። ኦምብሬ ነው ቀለሙ። በጣም ነው የሚያምረው። በቃ ቀለሙን ወድጄው ልሞት። የጸጉሩን ኳሊቲ ወድጄው ልሞት። እናንተም ቪዲዮ ላይ ታዩታላችሁ በደንብ ብዬ አስባለሁ። በጣም ነው የሚያምረው። ብዛቱ፣ ከርል አደራረጋቸው፣ በቃ ሁሉ ነገሩ ፐርፌክት ነው። ከታች በደንብ እንደዚህ አርጋችሁ ሽቦን ታስገቡታላችሁ። ከዛም ሌላ ደግሞ በደንብ አርጎ ወጥር አርጎ የሚይዘላችሁ እንደ ሚሳብ ላስቲክ ነገር አለው። ሶ ሽቦን ካስገባችሁ በኋላ ላስቲኩን በደንብ አርጋችሁ እንዴት ነው ሳያጨናንቃችሁ ጭንቅላታችሁን ግን በደንብ ሴኪዩር እንዲሆን ላስቲኩን በደንብ ትስቡትና ተወጥሩታላችሁ ማለት ነው። ከዛ እንግዲህ ይሄን ይመስላል። ሌሱን አያችሁት? በቃ የራሴ ጸጉር ነው የሚመስለው። እዚህ ጋር በደንብ አርጌ ውጥር እያረኩት ነው፣ ምክንያቱም የትም እንዳይንቀሳቀስ እና ደግሞ ጭንቅላታችሁንም ደግሞ በጣም ስትወጥሩት ኮንፈርታችሁን እንዳይነሳ በሚመች መልኩ ማድረግ ነው። ሰው እንደዚህ ካረኩኝ በኋላ በቃ ያያችሁ የትም አይሄድም ጸጉሩ። አሁን እንግዲህ ጸጉሬ ይወልቅብኛል ብላችሁ የምትፈሩ ሰዎች ምንም በቃ አንዴ ካረጋችሁት የትም ንቅንቅ አይልም ማለት ነው። እኔ ግን በጣም ነው የወደድኩት። እናንተ እንዴት አያችሁት? ጸጉሩን፣ ሌሱ፣ ሁሉ ነገሩ በቃ ቤስት ነው። ስፔሻሊ ደግሞ ሌሱን ነው የወደድኩት፣ ምክንያቱም ከፊት ለፊት ምንም አይነት በቃ ጸጉር ያረኩኝ አይመስልም። የራሴ ጸጉር ነው የሚመስለው። በጣም ነው የሚያምረው። ቲንክ የጸጉሩን ኳሊቲ ቪዲዮ ገልጾታል ብዬ አስባለሁ። በደንብ እናንተ ማየታችሁታል ብዬ አስባለሁ። እንግዲህ እኔ ከባክስ ውስጥ እንዳወጣውኝ ነው። ምንም አይነት ፍሪዝ አላረኩትም። ምንም ከርሊ ጫፍ ላይ ያለውንም ደግሞ አልፈታውትም። እንዳያችሁት ነው። ከዛ በኋላ እንግዲህ ከፊት ለፊት እንግዲህ እንደምታዩት ነው። ሌሱን ምንም ማያስታውቅ ነው። ግን እናንተ ማጣበቅ ፈልጋለሁ የምትሉ ከሆነ ግሉ ማድረግ ትችላላችሁ። ካልሆነም ደግሞ አብሮት የሚመጣ ማጣበቂያ እንደ ፕላስተር አይነት ነገር አለ፣ እሱም ማድረግ ትችላላችሁ ማለት ነው። ካልሆነም ደግሞ አለማድረግም ትችላላችሁ። እኔ ለእናንተ ለማሳየት ብዬ እንዴት እንደሚደረግ አሳያችኋለሁ፣ ግን አላረግበትም፣ ምክንያቱም ለኔ በቂ ነው። በቃ ምንም ቢደረግም ምንም ለውጥ የለውም። እንደዚህ ፐርፌክት ነው። ስለዚህ ጸጉሩን ስገዙ አብሮት የሚመጣ ይሄኛው ማጣበቂያ ያለ የምትፈልጉ ሰዎች ማድረግ ትችላላችሁ። እኔ ግን እንደኔ ምርጫ ባላረግ መርጣለሁ፣ ምክንያቱም ምንም ልዩነት የለውም። እናንተ ግን ይወልቅብኛል ወይ ይነሳብኛል የምታስቡ ከሆነ ብላችሁ የምታስቡ ከሆነ ይሄን ማድረግ ትችላላችሁ ማለት ነው። ከላዩ ላይ ተቆርጦትና ከዛ ከላይና ከታች ፕላስተሩን ትለጦታላችሁ። በቃ ላይክ እንደ ፕላስተር ነው። ከፊት ለፊትና ከጀርባ ያለውን ፓርት ካነሳችሁት በኋላ ጸጉሩ ላይና እናንተ ጭንቅላታችሁ ላይ ነው የምታጣብቁት ማለት ነው። እንዴት እንደሚሆን አሳያችኋለሁ። የውሃ ምልክት ነው ይሄ። እንዴት ነው? ከለር የለውም። በቃ አያስታውቅም። ስኪናችሁን ነው የሚመስለው ማለት ነው። በጣም ቆንጆ ነው። ያው ለምትፈሩ ሰዎች ይታይብኛል ወይ ደግሞ ይንቀሳቀስብኛል ብላችሁ ለምትፈሩ ሰዎች ግን እኔ አስፈላጊ ነው ብዬ አላስብም በእኔ በኩል። እኔ እንደማረገው አርጋችሁ መለጠፍ ትችላላችሁ ማለት ነው። ብቻ በጣም ቆንጆ ነው። እኔ ወድጄዋለሁ። ጸጉሩን ማግኘት ከፈለጋችሁ ፊት ለፊት ላይ ስክሪን ላይ አርጌላችኋለሁ። እዛ ላይ ቲክታክ ሻፕ ላይም ገብታችሁ መግዛት ትችላላችሁ። ካልሆነም ደግሞ የራሳቸው ዌብሳይት አላቸው unais.com ብላችሁ እዛ ላይ ቼክ ማድረግ ትችላላችሁ ማለት። እንግዲህ በስተመጨረሻ ጸጉሩ ይሄን ይመስላል። በጣም ነው የሚያምረው። በጣም ቆንጆ ጸጉር ነው። ብዛቱ፣ ከለሩ፣ ሁሉ ነገሩ ፐርፌክት ነው። እርግጠኛ ነኝ እናንተም ትወዱታላችሁ ብዬ አስባለሁ። ከወደዳችሁት አስተያየት ካላችሁ ኮሜንት መስጫው ላይ መጻፍ ትችላላችሁ። በሌላ ቪዲዮ ደግሞ ሌላ ዊግ ይዤላችሁ እመጣለሁ። በቀላሉ እንዴት አርጋችሁ በቤታችሁ ውስጥ እንደምትሰሩ
በሌላ ቪዲዮ አሳያችኋለሁ። መልካም ቀን ባይ